እየበደክ እያለ ስሜት መጥቶ እያለ ሴቷ መሀል ላይ ስሜት መጥቶ እያለ መሀል ላይ ስታቋርጥ ምንድነው የምትሰማው? እዛው ገደላት አያሰኝም? ስሜት መጥቶ ጫፍ ላይ ደርሶ ልትረጭ ስትል እሷ ስታቋርጥ እኔ እንጃ አላውቅም። ደግሞ አንቺን ብትሆኚ ስሜትሽ መጥቶ እያለ ጨርሰሻል ብሎ የሚነሳ ወንድ እናቱ ድንጋይ ይወዳል። እንዴት እንደሚያናድድ በቃ ጨርሰሻል፣ የራሱን ጨርሶ አንቺ ስሜትሽ መጥቶ ጫፍ ላይ ደርሶ እያለ ጨርሰሻል የኔ ውድ ስለ አንቺ ሼም ይዞሽ አው ጨርሻለሁ ያለሽ፣ ግን የዛ በኋላ ሽንት ቤት ገብተሽ ትናደጃለሽ። ታጠቢ ሲገቢ ትናደጂ ነው። በቃ ይሄ ምን አባቱ ነው ሳይጨርስ ምናምን። ሁለተኛ ዙር ስትጠይቅ የምትከለክለው ሴት ለዛ ነው። ወንዶች መጀመሪያ የእሱን ስሜት ካልጠበቅ እሱን ካላስጨረስክ ሁለተኛ ዙር ደስተኛውን አሰጣ። አሞኛል ትልና ጀርባ ትሰጣለች። በቃ ትንከኝ አሞኛል በጣም አሞኛል ትላለች። ነገም ደግማሉ ብላ አንተ ቆላክና ቆመህ ስትመጣ እሷ ያችን ቀን አትረሳም። ለምን ስለማታስጨርስ አስጨርሳት። በተለይ ሴቶቹ ስሜታቸው መጥቶ ያለ ካቋረጥክ እንዴት እንደሚጠሉክ ልነግርህ አልችልም። እግዚአብሔር በጣም ይጠሉሃል። በቃ ግን ለማስመሰል አውቀው ይላሉ እንጂ ሌላ ነገር አያወሩም። ሴቶች እንደዚህ ግልጽ አድርጎ አያወሩም፣ ይፈራል። ጨርሻለሁ የሚሉት ግን የምመጣበት ሰዓት ወቅቱን ማወቅ አለብህ። ምን ማለት ስመጣ እንደዚህ እሷ ስትረጭ እንዴት እንደምትሆን ማወቅ አለብህ መጀመሪያ። ስለዚህ ስሜት ስመጣ የወንዱም የሴቱም ያው በቃ ያስቃል። እኔ ሳስበው ራሱ ከባድ ነው። ስሜት መጥቶ እያለ ጫፍ ላይ ደርሰው ልትረጭ ስትል እሷ ስታቋርጥ የእሷም እንደዛው ሲቋርጥ በቃ ሁለታቸው ተባባሉ። ሼር አድርጉና ለሌሎቹ አድርሱ። ሼር አድርጉ፣ ኮፕሊንግ አድርጉ፣ ፎሎ አድርጉ። ፎሎ የለም ምንድነው? እኔ እዚህ ከቤተሰብ ተገልዬ ብዱ ተባዱ ያልኩ ምን እውቀት እየሰጠው አይደል? ምንድነው? በቃ አድርጉኝ። እንዴት እንደሚጠሉክ ልነግርህ አልችልም። እግዚአብሔር በጣም ይጠሉሃል። በቃ ግን ለማስመሰል አውቀው ይላሉ እንጂ ሌላ ነገር አያወሩም። ሴቶች እንደዚህ ግልጽ አድርጎ አያወሩም፣ ይፈራል። ጨርሻለሁ የሚሉት ግን የምመጣበት ሰዓት ወቅቱን ማወቅ አለብህ። ምን ማለት ስመጣ እንደዚህ እሷ ስትረጭ እንዴት እንደምትሆን ማወቅ አለብህ መጀመሪያ። ስለዚህ ስሜት ስመጣ የወንዱም የሴቱም ያው በቃ ያስቃል። እኔ ሳስበው ራሱ ከባድ ነው። ስሜት መጥቶ እያለ ጫፍ ላይ ደርሰው ልትረጭ ስትል እሷ ስታቋርጥ የእሷም እንደዛው ሲቋርጥ በቃ ሁለታቸው ተባባሉ። ሼር አድርጉና ለሌሎቹ አድርሱ። ሼር አድርጉ፣ ኮፕሊንግ አድርጉ፣ ፎሎ አድርጉ። ፎሎ የለም ምንድነው?